እንዴት ናችሁ? እንዴት ከረማችሁ? እኔ ጋር ሰላም ነው ሁሉ፣ እግዚአብሔር ይመስገን ሁሉ ሰላም ነው። እናንተስ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ብቅ ብያለሁኝ። ዳቦ ልሰራ ባክዊት ይባላል። ይህም በአማርኛ የምትነግሩኝ ልጆች ካላችሁ በአማርኛ ምን እንደሆነ ብትነግሩኝ፣ ኮሜንት ላይ ብታደርጉልኝ፣ ብትጽፉልኝ በጣም ደስ ይለኛል። በእንግሊዝኛ BUCKWHEAT የሚለው በአማርኛ አላውቀውም። ባክዊት ነው የሚባለው እና የዚህም ብሬድ ልሰራ ብቅ ብያለሁኝ። ይኸው አሁን ይሄ በውሃ ተዘፍዝፎ ማደር አለበት ግዴታ። እንደዚህ ዘፍዝፌዋለሁኝ በውሃ። ላስት ናይት ነው ያደረኩት፣ ትናንትና ማታ ነው ያደረኩት። እንደዚህ መስሎ ይመስላል። አሁን ሲያጠለውና እንገናኛለን። እሺ፣ በዚህ መልኩ አጣጥየዋለሁኝ። አሁን ወደ ፕሮሰሱ አድርጋለሁኝ። ፕሮሰስ አድርጌያለሁኝ። ትንሽ ውሃ 5 ሚሊ ዋተር ያስፈልገዋል። ፒንች ኦፍ ሶልት፣ እሺ። አሁን መፍጨት አለብን፣ ፈጭተን። እሺ፣ አሁን 1 ቲስፑን ቤኪንግ ፓውደር እጨምራለሁኝ። እንደ አበሻ ዳቦ እንዲሆንልኝ ነጭ ቅመም አመሳ አድርጌ ያለሁኝ እጨምራለሁኝ። እሽት አድርጌ ነጭ ቅመም የጨመርኩት ነጭ ቅመም ነው። ጥቁር ቅመም እጨምራለሁኝ። ጥቁር አዝሙድ በደንብ እናገናኘዋለን። ቤኪንግ ፓውደሩን እንዲዳረስ በደንብ ማገናኘት ይፈልጋል። እሺ፣ እንደዚህ ካደረግን በኋላ በደንብ ካገናኘን በኋላ በላስቲክ እንደዚህ ሸፍነን ጨርቅ አልብሰን ለተወሰነ ሰዓት እንተዋዋለን። ከዛ እንደ ፑፍ እንደማለት ነገር ሲሆን ቤክ የምናደርግበት እቃ ውስጥ ከትና ወደ ኦቨን ቡክዊት ዘ ሃይስት በጣም ኃይለኛ ፕሮቲን ያለው ለጤና ምንም ሄልዚ ፋይበር የሌለው እና ሰርታችሁ ብትጠቀሙበት መልካም ነው። ምንም ነገር የሚጠይቀው ነገር የለም። በቃ ውሃ፣ ጨው፣ ቴስታችን እንደ አበሻ እንዲሆንልን ጥቁር ቅመም፣ ነጭ ቅመም መጠቀም እንችላለን። ያ ነው በቃ። እና አሁን እጠብቀዋለሁኝ ትንሽ ኮፍ እንዲልልኝ እጠብቀዋለሁ። እሺ፣ እስከዛ ደግሞ ይሄን ፊው እናደርግና
ቆርጫለሁ። ይሄንን እዚህ አድርጌያለሁ። ቆርጫለሁ። ይመስላል ኩፍ እስከሚልልን ድረስ። እሺ ሊጣችን እንደዚህ ሆኖ ደርሷል። አሁን ይሄ ኦቨርናይት ነው ያሳደርኩት። ከብሌንድ ካረኩት በኋላ ኦቨርናይት ነው ያሳደርኩት። አልቦካም ማለት ብርድ ስለሆነ እኛ ጋር አልቦካም ብሎኝ ኦቨርናይት ነው ያሳደርኩት። አሁን እዚህ እንትን አድርጌያለሁ። አሁን ኦቨን ወደ ኦቨን። እሺ ዳቦችን እንደዚህ ሆኖ በዚህ መልኩ ደርሷል። አሁን ደግሞ ቆርጠን እናየዋለን። ትኩስ ነው። ነው የሚመስለው። ቴስት እናደርግ ነው። So nice. እሺ አመሰግናለሁ። ላይክ ለምታደርጉልኝ ሁሉ አመሰግናለሁ።